በዓለማችን ላይ ለመግባት የተከለከሉ ብዙ አስፈሪ ቦታዎች ይገኛሉ። ዛሬ ከነዚህ ቦታዎች ወደ አንዱ በማወቅም ሆነ ባለማወቅ ስለገቡ ሰዎች ታሪክ እነግራቸዋለሁ። ወደ ታሪኩ ከመግባታችን በፊት ለማመንና ለስሜት የሚከብዱ እውነተኛ ታሪኮችን መስማት የምትፈልግ ከሆነ ይህ ቻናል በሚገባ ይሆናቸዋል። ፍላጎታችሁ ከሆነም ሰብስክራይብ በማድረግና የደውል ምልክቱን በመጫን የምንለቃቸው ታሪኮች እንዳያመልጣችሁ ማድረግ ትችላላችሁ። አሁን ወደ ታሪኩ እንግባ። ከብራዚል የባህር ዳርቻ 150 ኪሎ ሜትር ርቀት ላይ በጫካ የተሸፈነ አነስተኛ ደሴት ይገኛል። ታዲያ በ20ኛው ክፍለ ዘመን የዛ አካባቢ ነዋሪ የሆነ አንድ አሳ አጥማጅ በደሴቱ አጠገብ ሲያልፍ ከደሴቱ ጫፍ ላይ ብዙ የበሰሉ ሙዞች ይመለከታል። ለምን የተወሰነ ቆርጬ ወደ ቤት ያልወስድም? ቢበዛ 10 ደቂቃ ነው የሚወስድ ብሎ በማሰብ ጀልባውን ወደ ደሴቱ ያስጠጋል። ዛፍ ላይ ወጥቶ መቆረጥ ይጀምራል። የተወሰነ እንደቆረጠም የደረቱ ጎን አካባቢ የህመም ስሜት ይሰማዋል። ምን እንደሆነም ለማየት ልብሱን ከፍ አድርጎ ሲመለከት እየደማ ነው። በድንጋጤም ከዛፉ ይወድቅና የቆረጠውን ሙዝ ትቶ ጀልባው ላይ ወጥቶ መመለስ ይጀምራል። ትንሽ እንደተጓዘም ራሱን ይስትና ይወድቃል። ከተወሰኑ ሰዓታትም በኋላ በዛ አካባቢ የሚያልፉ ሌሎች አሳ አጥማጆች ያገኙታል። ያ አሳ አጥማጅም ጀልባው ላይ በጀርባው ወድቆ በደም ተነክሮ ሮቶ አልፎ ያገኙታል። ይህ ከተፈጠረ ከ20 ዓመት በኋላም የባህር ማማ ጠባቂ በዚህ ደሴት በሚገኝ የባህር ማማ ላይ እንዲሰራ ይቀጠራል። የባህር ማማ አዲስ ለሆነባችሁ የባህር ማማ ከባህር አጠገቦች በሚገኝ ቦታና ደሴቶች ላይ የሚገነባ ለመኖር የሚያስችልና ረጅም ርቀት የሚያበሩ ባውዛዎች የሚገኙበት ነው። የባህር ማማዎችም አገልግሎት በዛ አካባቢ የሚያልፉ መርከቦች አቅጣጫቸውን እንዳይስቱና ድንጋያማ የሆኑ የውሃ ቦታዎችን በመለየት ለመርከቦቹ መረጃ የሚሰጡ ናቸው። ታዲያ ይህ የባህር ማማ ጠባቂ ሙሉ ቤተሰቡን ይዞ እዛ ደሴት ወደሚገኝ የባህር ማማ ውስጥ መኖር ይጀምራል። ከተወሰኑ ቀናት በኋላም ወደ ማታ አካባቢ በዛ ደሴት አካባቢ የሚያልፉ መርከቦች የባህር ማማ መብራት እንዳልበራ ይመለከታሉ። በመገረም ለሚመለከተው አካል ያመለክታሉ። የሚመለከተው አካልም የቃጥረት ኑሮ እንዳይሆን ወይም ችግር ተፈጥሮ እንዳይሆን እንዲያረጋግጡ ሰዎችን ይልካሉ። ሰዎቹም እዚህ የባህር ማማ ላይ ደርሰው ወደ ውስጥ ገብተው ሲመለከቱ ሙሉ ቤተሰቡ በተኙበት ቦታ ያገኟቸዋል። እነሱም በወቅቱ ያገኙት ብቸኛ መረጃ በሟቾቹ ሰውነታቸው ላይ በመርፌ የተወጉ የሚመስሉ ቦታዎችና የተከፈተ መስኮት ነበረ። ታዲያ ወደዚህ ደሴት የሚገቡ ሰዎችን ምንድነው የሚገላቸው? በዓለማችን ታዋቂ የሆነው ጎልደን ላንሴት ቫይፐር የተሰኘው እባብ ነው። በዚህ እባብ ከተነደፋችሁ መቆየት የምትችሉት 60 ደቂቃ ብቻ ነው። ይህ እባብም በዚህ ደሴት ብቻ ነው የሚገኘው። በዚህም ምክንያት የደሴቱ ስም ስኔክ አይላንድ ሊባል ይችላል። ትርጓሜውም የእባብ ደሴት ማለት ነው። ታዲያ ወደዚህ ደሴት ሰዎች መግባት ስላቆሙ የእባቦቹ ቁጥር በፍጥነት ሊጨምር ችሏል። ተመራማሪዎቹም እንደተናገሩት ከሆነ በዚህ ደሴት ላይ የሚገኝ የእባብ ቁጥር በትንሹ ከ3000 እንደሚበልጥና በየ1 ሜትር ርቀቱ ላይ እባብ ልታገኙ እንደምትችሉ ገልጸዋል። ይህም ማለት ወደዚህ ደሴት ከገባችሁ በ1 ሜትር ርቀት ውስጥ ሊገላችሁ የሚችል ነገር አለ ማለት ነው። ይባስ ብሎም የእነዚህ እባቦች ዋነኛ የምግብ ምንጭ ወፎች ስለሆኑ እነዚህ እባቦች ዛፍ ላይ በብዛት ይገኛሉ። በአሁኑ ሰዓትም ወደዚህ ደሴት የሚገቡት ፈቃድ የተሰጣቸው ተመራማሪዎችና የብራዚል የባህር ኃይል ነው። የብራዚል የባህር ኃይል የሚገቡት አሁን ላይ የባህር ማማውን ባውዛ በራሱ እንዲንቀሳቀስ አድርገውት ይህንን የባውዛ አምፖል ለመቀየር በአመት አንዴ ብቻ ነው የሚገቡት። ከዛ ውጪ ፖቸር የምንላቸው ህገወጥ አዳኞች እነዚህን ብርቅዬ እባቦች አድነው ለጥቁር ገበያ ለመሸጥ ሾልኮ ይገባሉ። የዛሬ ታሪካችን እንግዲህ ይህን ይመስላል። በሌሎች ታሪኮች እስከምንገናኝ ሰላም ቆዩ።